መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ አንድ ነገር ይናገራል። በክርስቶስ ሕያው መሆን። እዛ ክፍል ላይ መጽሐፍ ቅዱስ አንድ በጣም አስደናቂ ነገር ይናገራል። በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ በፊት ተመላለሳችሁባችሁ ይላል። ከዛ በኋላ ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። የእግዚአብሔርን ምሕረት በምንመለከትበት ጊዜ ዙፋኑ በምሕረቱ የተሞላ መጽሐፍ እንደዚህ ይላል፣ መርሲ ሲት ይላል። እግዚአብሔር መቀመጫው በምሕረት የተሞላ ነው። የእግዚአብሔር ፍቅሩ ከልክ ያለፈ ነው። ይሄ ነው ብለን ልቀቱና ርዝመቱን መገምገም አንችልም። ግን ወደሱ በቀረብን ልክ ፍቅሩንና መልካምነቱን እንረዳለን። እዚህ ቦታ ላይ አንድ ነገር ይናገር፣ በክርስቶስ ሕያው ሆነናል። ፍርድ ሲጠብቀን ነበር፣ ኩነኔ ሲጠብቀን ነበር፣ ዕዳ ነበረብን፣ በሰይጣን እስራት ውስጥ ነበርን፣ በኃጢአት እስራት ውስጥ ነበርን። ከዚህ ሁሉ ክርስቶስ ነፃ ሊያደርገን እግዚአብሔር አንድያ ልጁን ላከ። መላእክት በሁለት ክንፍ ፊቱን የሚሰውርበት በዙፋኑ የተፈራ ወደፊቱ ማንም መቅረብ የማይችለው ጌታ የሰውን ልጅ ሊያድን ክብሩን ትቶ ወደ ዓለም መጣ። ከዚህ የሚበልጥ ፍቅር ለማንም የለም። በሞቱ ድኛለሁ፣ ተፈውሻለሁ፣ አሁን ዕዳ የለብኝም፣ ዘላለም አክሊል ይጠብቀኛል፣ የክብር አክሊል ይጠብቀኛል። እኔ ተስፋ አለኝ። በምድር ላይ ተስፋ እንደሌላችሁ ሰዎች የምትሆኑ ይሄ ለእናንተ የተገባ ሕይወት አይደለም። ክርስቶስን ስላመናችሁ እናንተ የክብር ተስፋ አላችሁ። እሱም በክርስቶስ በኩል የተገኘው የዘላለም ሕይወት። ድኛለሁ የሚል ሰው በጸጋው ድኛለሁ እያለ በኮሜንት ሴክሽን ላይ ሊጽፍላል። የክርስቶስ ጸጋ ዛሬም ያድናል። ተባረክ።